አንተ አይነቃም እንዴ? ምን ሞቶ ነው አንተ? ማዘር ወይኔ ወይኔ አንተ በእናትህ ኧረ አንተ እኮ ነው አንተ ለምናትህ ዘይት ምን ማታነብደ ኧረ ፍራንክ ነው ኧረ ማዘር ኧረ ማዘር ኧረ ውሃ ማዘር ዋትስአፕ ፋሚሊ ተመልሰናል። ምንም ኢንኮሬጅ እያደረጋችሁን አይደለም። ሰብስክራይብ ምናምን ላይክ ሼር ምናምን አድርጉና ዛሬ ባበዱ ቪዲዮዎች ተመልሰናል። አብረን ሪአክት እናደርጋለን። ስለዚህ አበረታቱን። ቪዲዮን ላይክ በማድረግ ጀምሩ። በዚህ በምታዩት አካውንት ሜንሽን አድርጉ። ማንም ሜንሽን እያደረገኝ አይደለም። ስለዚህ አበረታቱን። ወደ ቪዲዮ ቀጭኑ ተረጋጋ። ቀጭኑ 10 ሰዓት ነው 4 ሰዓት ነው። አንተ አይነቃም እንዴ? ምን ሞቶ ነው አንተ? አራት ሳቅ አይዞህ በአንድ ጀላቴ አብልተሽ ልታምልጂ አንተ ትን ቢለው እውነቱን እኮ ትን ቢለው ሲያምረው ነው። ይስቃሉ። ችግር የለም። ፒስ ነው ቢስ ፒስ ነው ቢስ 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 ደገመው። የደርግ ዘበኛ አበላናቸው። አትሪክ ስቱፒድ ጋርዴም ሽት የሆነ ልጅ ነው። እግሩን ባባ አልበላ እንደዚህ አይነት ሰዎች በሁላችንም ህይወት ውስጥ አሉ። ውሳኔ ተካፍተናል። አይ በቃም እንዴ አሁን ቴስት አድርገህ አንተ ከለየ 6 ብቻ በምን እንደምከፍለው ለታሽ አለብኝ። ቸኮሌት መዝ ታጋርገው እግዚአብሔር ካወቁ እሺ አይስክሪም ካሉ ደንባ ፈንክፈት ከዛ መጠጥ ነው ሽም ታደርጉ መጠጥ ይሄ ሁሉ ከተማ ነው።
አዎ ከተማ እንግዲህ ናቸው ወይ ምን አይነት ተንከሲስ ሰዎች ናቸው ባይ ወደ ቀጣይ ቪዲዮ እንላልፍ። የሚቀጥለውን አስገቡት። ትራንስፖርት ስንት ነው ከተባለ 20 ብር በይ። ኧረ ጅርገለው 50 ብር ደግሞ ከፊ ችርጌሉ ስንት ነው ከተባለ 20 ብር በይ። እንዳትረሻው እንዳታስበይ። ይህ ጅርገለው ጀግና ጎበዝ እኮ ነሽ አንቺ አንደኛ። ችርጌሉ ሰላም ነው ሹፌር? ሰላም ነው። ሁሉ ነገር አለካ? እና ታሪፍ ስንት ብር ነው? 20 ብር ነው። አሁን ነው 50 ብር ነው። እንዴት? እሱ ጋር ስትደርሺ 20 ብር በይ ብሎኝ ነው 50 ብር ነው። ችርጌሉ ኧረ ጅርገለው ከሴት ጋር ስራመድ የሚያሳይ ቪዲዮ ምን አይነት ትሬንድ ነገር ነው? እሱን የጀመረው ባይዘው እንትን ከእንትና ጋር እንትን የሚል ቪዲዮ እንትን እየጀመሩ ነው ሌሎቹም ባይዘው። ኔክስት የሚቀጥለውን አስገቡት። ይህ ተባይ ልጅ የለም። ዛሬ ጨዋታችንን በይፋ ነው የምንጫወተው። በዝረራ እንደምትወጣ እርግጠኛ ነኝ እኮ። በጣም አውርተሃል። ኧረ ዝም በይ። እዛው ጨዋታ ላይ የምናወራው ይሆናል። እስቲ ማን ወንድ እንደሆነ እኮ እሱ ሜዳው ላይ ብናይ አይሻልም? ቆይ እናያለን። ግን ይህ ሰላቢ ሊመጣ ይችላል። እስቲ ደውለህ አረጋግጥ። እስቲ ደውልለት። ማማዬ ማማሲታ፣ አረ ነጠላሽን ከፍ አድርገው አዋራ እያቡንሽብን ነው። ቡኒ አርገሺ ወመኔ አረ አንቺ ነው ያቡንንሽ። ድሮም ሲያስቡላችሁ ሂጂ ሌባ ምን ትመስላለች? በእናታችሁ አረ ጥፊ። ምን ዋይ ጥራት በእናታችሁ። እኔ ነኝ እንጂ ሲጀመር ሲያቀብጠኝ። የት ነህ የኔ ወንድም? የት አካባቢ ነህ? አሁንማ ኤርፖርት አካባቢ ነኝ። ወደ ላስ ቬጋስ ልበር ነው አባዬ። እንደው እባቢ ላስሽ። አረ ተው እስቲ አንድ ቀን እንኳን ጥሩ ነገር ተመኝልኝ። አሁን ለማንኛውም ልንወጣ ነው ከቤተ። ያው ማንም የለም። ቁልፍንም ደግሞ ይዘነው ነው የምንሄደው። በቃ አበባው ስራ አስቀምጥልኛ ከጣሰዋ ስር ቁልፉን። በቃ የለንም ጨርሻለሁ። በጣም አሪፍ። ግን ያለምንም ሐሳብ እንዳመጣ አይለኝም አባዬ። የሆነ ነገርማ ቀምረዋል። አወቀበት ደግሞ ልጁም አራትም በቃ የለንም አሉ። አስገባው እንጂ ተረጋግ እንጂ ዝም ብሎ ይገባል እንዴ? እያስገባው አይደለም አንተ። ቆይ ኧረ ሰበርሽኝ። ደርቲ መንዳቱ አይደለም ቀስ እያልሽ ትመጠመጥ ዛሬ እንደው ሌሎቹን ባያቸው እንደው ቆፍጠን በል ግባለተ። ይሄን ምንድን ነው አለው? ልቀቅ። አንተኛ ሌላ ታሪክ ውስጥ ገብተናል እኮ። አንተ 1990ዎቹ ላይ ቆመሃል። ጨዋታ ስለ እኔ ራሱ ሌላ ነገር አስቤ ነበርኩ። ግድም ደርቲ ማይንድ አትሆኑ ባይዘዊ። ኔክስት የሚቀጥለውን አስገቡት። አይዞ ልጄ አይዞ። ልጄ ወዳለው ልጄ የሚገርም ልጅ ነው። ኔክስት የሚቀጥለውን አስገቡት። አቤት ሰላም ነው ጋሼ? አዎ እዚህ ቤት እርሶ ነው የምኖሩት? አዎ እኔና ባለቤቴ ነው እዚህ የምኖረው። አዎ ይኸው ጋሼ እኔ ላጤ ነኝ፣ ብቻዬን ነው የምኖረው፣ ሚስት ያላገባው። በቃ እንደታሰረ ውሻ ማለት ነው። ማታ ማታ አበትኩኝ እኮ። ምን ሆነህ ነው? ስራት አይኖሮትም እንዴ? ለእኛም ያስበዋል ማለት በቃ እኔ ሰላም አጥቻለሁ። ከእናንተ ቤት ጀርባ እኮ ነው የሚኖረው። የእናንተ ቤት ይሄ ሲሆን የኔ ቤት በጀርባ በኩል እኮ
እና እኔ ምን አደረኩ? እርሶ አሁን ከባለቤቶ ጋር ማታ ማታ ፍቅር ሲሰሩ እኔ ሰላም አጣሁኝ እኮ። ቤት ተሳስተ እንዳይሆን። ኧረ እዚሁ የኛው ቤት ድምፅ ለምንድነው ከፍ ያድርጎ የሚጮህ? ማታ ማታ ኢላቤ በቃ ያው ድምፃችሁ አልቻልኩም እኔ። በተለይ የባለቤቶች ምንድን ነው እየቀንሱት እንጂ ያለቅሱ እንዳይሆን አባቴ እኔ ማታ ማታ ዘበኛ ነኝ እዚህ እወጣለሁ አድርግ ወይኔ አይዞን ጋሽ ታሰራለሁ ብዬ ታሰራለኝ። ወይኔ ማዘር ወይኔ ማዘር ወይኔ ማዘር ወይኔ አንተ በእናትህ ኧረ አንተ እኮ አንተ ለምናትህ እዚህ ምን ማናበለ ኧረ ፍራንክ ነው ኧረ ማዘር ኧረ ማዘር ኧረ ውሃ ማዘር ኧረ ፌንት በላች። ፍራንክ ነው ፍራንክ እናደርጋለን ብሎ ፍራንክ ተደረገ። ቪዲዮውን ስላያችሁ እናመሰግናለን። እዚህ ጋር ከደረሳችሁ ሰብስክራይብ በተኗን መጫን እንዳትረሱ። ከዚህ በፊት የለቀቁትን ቪዲዮዎች ካላያችሁ እባካችሁ ገብታችሁ እዩልኝ እና ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱን። ይመቻችሁ።